ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን ቆያችሁ። ዛሬ በሀገራችን ተከስቶ የነበረው ማርበርግ ቫይረስ ዲዚዝ አውትብሬክ ምን ይመስላል ወይ ደግሞ ይህ የወረርሽኝ በሽታ ምን ደረጃ ላይ አለ የሚለውንና ዓለም አቀፉ ሚዲያ ስለዚህ ምን ይላል፣ ከዚህ በፊት የተከሰተው ኬዝ ፋታሊቲ ሬት ወይ ደግሞ የሞት ሙጣናው ምን ይመስላል የሚለውን ዝርዝር ጉዳዮችን እናያለን። እስከ መጨረሻ እንድትከታተሉን በአክብሮት እጠይቃለሁ። እንዲሁም ይህን ቪዲዮ ከመጀመራችሁ በፊት ላይክ እንድታደርጉ በተጨማሪ ደግሞ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። መልካም ጊዜ። እንግዲህ ይህን አውትብሬክ ስንመለከት ምን ያህል ኬዝ ተያዘ፣ ምን ያህል ሰው ሞተ የሚለው የሚያሳይ ምንድነው፣ ምን ያህል ትኩረት ሰጥተን መስራት እንዳለብን መከላከሉ ላይ ምን አይነት ቦታ መስጠት እንዳለብን ነው የሚያሳየው። እንግዲህ የበሽታው ሁኔታ ወይ ደግሞ ስርጭት እንግዲህ ከዚህ በፊት ከተለያዩ ሚዲያዎችም ሁላችን እንደሰማነው ከሆነ ከ1967 ጀምሮ እስከ 2023 በፈረንጆች ፌብሩዋሪ ኢኳቶሪያል ጊኒ ላይ እንደተከሰተ ነው እኛ ሀገር ከመከሰቱ በፊት። ይህ ማለት እንግዲህ የተለያዩ አፍሪካ ሀገራት ላይ የመከሰት እድል ነበረው ማለት ነው። ለአብነት እንግዲህ በ2023 ፌብሩዋሪ ወር ላይ ኢኳቶሪያል ጊኒ ላይ ወደ 16 ኬዞች እንደነበሩና ከ16ቱ 12 ሞት እንዳስከተለ የሞት ምጣኔው በጣም ከፍተኛ እንደሆነ ነው። ታንዛኒያም ይህን ያህል የተከሰቱ ኬዞች ነበሩ፣ 8 ነበር። ከ8ቱ 5 ሞት እንደተመዘገበ ነው። ዩጋንዳ ላይ በ2012 ወደ 15 ሰዎች ተይዘው ነበር፣ 4 ሰዎች እንደሞቱ ነው። አንጎላ እንግዲህ ከ10 ዓመት በፊት ወር ከ20 ዓመት በፊት ማለት ነው ይህ በሽታ ወደ 252 ታማሚዎች ነበሩ፣ 227 ሞት እንደተመዘገበ ነው። ሌላው ከ1998 እስከ 2000 ባለው በዲሞክራቲክ ሪፐብሊክ ኮንጎ ላይ በተለያዩ ጊዜያት የመከሰት እድል ነበር። ወደ 154 ኬዝ በሽታ ተገኝቶ 128 ሞት እንደተመዘገበ ነው ማለት ነው። እንግዲህ መጀመሪያ የበሽታውን ታሪክ ስንመለከት በ1967 ነው መጀመሪያ የት ሀገር ነው የተከሰተው? ጀርመን እና ዩጎስላቪያ አካባቢ የተከሰተና 2 ጊዜ አውትብሬክ ወይ ደግሞ በወረርሽኝ መልክ ተከስቷል ማለት ነው። እዛም አሁንም ከፍተኛ የተባለ የሞት ምጣኔ ተመዝግቧል። ታሪክ ስታይ ደግሞ የተለያዩ ጥናቶች እንደሚያሳዩ ከሆነ ከሰዎች ጋር ወይ ደግሞ ከአፍሪካ ወደ ከዩጋንዳ አካባቢ በሄዱ ጦጣዎች፣ ዝንጀሮዎች አማካኝነት ሰዎችን ኢንፌክት እንዳደረገ ወይ ደግሞ ሰዎች እንዲያዙ ምክንያት እንደሆነ ነው የሚያሳየው ማለት ነው። እንግዲህ ጠቅለል ባለመልኩ ስናይ ይህ በሽታ ከእንስሳ ወደ ሰው ይተላለፍና ከሰው ወደ ሰው የመተላለፍ እድሉ በጣም ከፍተኛ እንደሆነ ነው። የሞት ምጣኔም ምን ያህል እንደሆነ ነው ማለት ነው። በተለያዩ ሀገራት በተከሰተ ቁጥር የሞት ምጣኔ በጣም እየጨመረ ነው ማለት ነው። ስለዚህ ይህ ምንድነው የሚያሳየው? አሁን ባለንበት ሁኔታ በሀገራችን አሁን እየተከሰተ ያለው ወይ ደግሞ በተሰጠው መረጃ መሰረት ወደ 26 እስካሁን ምርመራ የተደረገላቸው አሉ። 4 ኬዙ ተገኝቶባቸዋል። በተጨማሪ ደግሞ 3 ሞት እንደተመዘገበ ነው ማለት ነው። እንግዲህ ከ4 3 ሰው መሞት ማለት ምን ያህል ፐርሰንት እንደሆነ እናውቃለን ማለት ነው። ወይ ደግሞ አሳሳቢ ደረጃ ላይ እንደሆነ ነው የሚያሳየው። በሽታው ምንድነው የሚለውን እንግዲህ ስናይ ያው በእኛ ሀገር በጂንካ አጠቃላይ ሆስፒታል ነው ለመጀመሪያ ጊዜ በሽታው የተገኘውና ከተያዙ ሰዎች የሞት ምጣኔው ከፍተኛ እንደሆነ ነው። ከባድና ከፍተኛ የሞት መጠን ያለው ነው። በቅርብ ጊዜ እስከ 88% ወረርሽኙ የመግደል አቅም እንዳለው ነው። እንግዲህ እንደዛም ሆኖ የግለሰቦች በሽታ የመቋቋም አቅም፣ ሌሎች ጉዳዮች ግምት ውስጥ ገብቶ ምናልባት ከ50 አቨሬጅ 50% የሞት ወይ ደግሞ የመግደል አቅም አለው ማለት ነው። እንግዲህ ቅድም እንዳየነው በ1967 ያው በጀርመን ማርበርግ በፍራንክፈርት እንዲሁም
ሰርቢያ ከተሞች ላይ እንደተከሰተ ይህም ደግሞ ከዩጋንዳ በመጡ ላብራቶሪ ምርምር ዝንጀሮች አማካኝነት እንደሆነ ቀደም ለማየት ሞክረናል ማለት ነው። የበሽታው ምልክቶች እንግዲህ አብዛኛው ኢንኩቤሽን ፔሪድ የምንለው ወይ ደግሞ ከበሽታው ወይም ቫይረሱ ወደ ሰውነታችን ከገባ ከ2 እስከ 21 ቀናት ባለው ጊዜ ውስጥ ምልክት ማሳየት ይጀምራሉ ማለት ነው። ለምሳሌ የመጀመሪያ ደረጃ ላይ ያው ከፍተኛ ትኩሳት ይኖራል፣ ከባድ ራስ ምታት፣ ከባድ የጡንቻና የመገጣጠሚያ ህመም፣ ድካም ስሜት ሊሰማ ይችላል። እየጨመረ ሲሄድ ያው ቀኑ እየጨመረ ሲሄድ ሲቨሪቲውን በዛ ልክ እየጨመረ ይሄዳል ማለት ነው። ስለዚህ ሁለተኛ ደረጃ ላይ ከተወሰኑ ይሄ የመጀመሪያው ደረጃ ምልክት መታየት ጀምሮ ከተወሰነ ቀን በኋላ ከባድ ተቅማጥ፣ የሆድ ቁርጠት፣ ማቅለሽለሽ፣ ማስታወክ፣ የደረትና የጎሮሮ ህመም ይኖራል ማለት ነው። ፋይናል ወይ ደግሞ የከፋ ደረጃ በሚደርስበት ሰዓት እንግዲህ በዚህ ጊዜ የደም መፍሰስ ይኖራል። ከባድ የሆነ የደም መፍሰስ ከአፍ፣ ከአፍንጫ፣ ከድድ፣ ከቆዳ ስር የጉበትና የኩላሊት ድካም ወይ ደግሞ ማልቲ ኦርጋን ፌለር ሊያስከትል ይችላል ማለት ነው። እንግዲህ ፋይናል ፌቱ ሞት ነው ማለት ነው የሚሆነው። እንግዲህ በተጨማሪ የአይን መቅላት፣ የቆዳ ሽፍታ በተለይ ደረት፣ ጀርባና ሆድ አካባቢ ሊታይባቸው ይችላል ማለት ነው። ስለዚህ በማንኛው ሰዓት እንዲህ አይነት ምልክት ያለባቸው ሰዎች ወዲያው ወደ ጤና ተቋም መጥተው አስፈላጊውን ሕክምናና ምርመራ እንዲያደርጉ መልእክቴን ማስተላለፍ እፈልጋለሁ። ምክንያቱም በቀላል ደረጃ ሕክምና ቢጀመር የሞት ምጣኔ መቀነስ እንደሚቻል ነው የተለያዩ ጥናቶች እንደሚያሳየው ማለት ነው። ስለዚህ በዚህ ላይ ትኩረት ማድረግ ይኖርብናል። ምንድነው ፋክቱን በምናይበት ሰዓት እንግዲህ ከቅድም ጀምሮ አይተናል። የማርበርግ ቫይረስ ዲዚዝ 50% ነው እስከ 80% ሞትን ሊያስከትል እንደሚችል አይተናል ማለት ነው። መጀመሪያ ከእንስሳ ወደ ሰው ይተላለፍና ከሰው ወደ ሰው በተለያዩ የሰውነት ፈሳሾች የመተላለፍ እድል አለ። በምራቅ፣ በተለያዩ በደም ሊሆን ይችላል። ንክኪ ካለ የመተላለፍ እድል በከፍተኛ ሁኔታ እንዳለ ነው ማለት ነው። ስለዚህ እዚህ ጋር ጠቅለል ባለመልኩ ስናይ ቫይረሱ ወደ ሰውነታችን ከገባ በኋላ ምን ያደርጋል ወይ ደግሞ እንዴት ነው የሚሰራጨው የሚለውን ስናይ በመጀመሪያ ደረጃ እንግዲህ ቅድም እንዳይነው ከ2 እስከ 21 ቀን ውስጥ በሽታ ምልክት የማሳየት ሂደት ይጀምራል ማለት ነው። ይህ ቫይረስ በባህሪው ኩላሊትን፣ ጉበትን የማጥቃት እድሉ በጣም ከፍተኛ ነው። ከዛ በኋላ ምን ይሆናል? ከትንሽ ኮልድ ወይ ደግሞ ጉንፋን መሰል ምልክት አልፎ ከሰውነት የሚፈስ ደም በአብዛኛው እንዲጨምር ምክንያት ሊሆን ይችላል ማለት ነው። ቀደም ብለን እንዳየነው ከሆነ ይህ በሽታ 50% አቨሬጅ ዴዝ ሬት አለው ወይ ደግሞ አቨሬጅ ስናይ እስከ 50% ዴዝ ሊኖር ይችላል። ሌላው ኢንፌክትድ ከሆኑ ሰዎች ስናሰላ ከቅድም ጀምሮ እንዳየነው 88% ሞት ምጣኔ ሊመዘገብ ይችላል ማለት ነው። እንዲሁም አንዳንድ ጥናቶችን ስናይ በተለያዩ የአፍሪካ ሀገራት ውስጥ እስከ 100% ሞት ምጣኔ እንደተመዘገበ ነው ከዚህ በፊት ባለው ማህደር ያየነው ማለት ነው። ስለዚህ መከላከል ላይ ትኩረት አድርገን ከእንዲህ አይነት በሽታ ራሳችንን መጠበቅ ይኖርብናል። መልእክቴ ይህ ነው። ማንኛውም ጥያቄ ካለ በኮሜንት ስር ማስቀመጥ እንዳትረሱ። ስትጀምሩ ቪዲዮውን ላይክ ያላደረጋችሁ ላይክ እንድታደርጉ እንዲሁም ቻናልን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። መልካም ጊዜ